ከአፍሪካ ደሳሳ መንደሮች እስከ ኤዥያ ጥቅጥቅ ከተሞች ድረስ ብዙዎች ይህንን እድል በናፍቆት ይጠብቁታል። ከመላው ዓለም በየዓመቱ እስከ 13 ሚሊዮን የሚደርሱ ሰዎች ይህንን እድል ለማሸነፍ ሲወዳደሩ 55000 ሰዎች ብቻ የዚህ ዕጣ አሸናፊዎች ይሆናሉ። እስከዚህ ሰዓት ድረስ ከ1 ሚሊዮን በላይ እድለኞች ዲቪን በመጠቀም አሜሪካ መግባታቸውን ቁጥራዊ መረጃዎች ይጠቁማሉ። በዘንድሮው ዲቪ 2026 ዶናልድ ትራምፕ ነጩን ቤተ መንግስት መቆጣጠራቸውን ተከትሎ ፕሬዝዳንቱ ጸረ ስደተኛ የሆነ ፖሊሲ ተግባራዊ ማድረጋቸውን ተከትሎ የዲቪ ዕጣ ፈንታ በአጠራጣሪ ሁኔታ ላይ ቆይቶ ነበር። ነገር ግን ከከፍተኛ ሙግት በኋላ ይህ እድል ዘንድሮም እንደሚቀጥል ተሰምቷል። እድሉ ቢቀጥልም ግን ታዲያ አዲስ የተጨመሩ ነገሮችም እንዳሉ እየተሰማ ይገኛል። በዲቪ ላይ እንደ አዲስ የሚተገበሩ ነገሮች ምንድን ናቸው? ኢትዮጵያስ በውድድሩ ላይ ምን አይነት ቁጥራዊ መረጃዎች አሏት? እንዲሁም እድል ቀንቶት ይህንን የዲቪ ሎተሪ ካሸነፉ በፍጥነት ማድረግ የሚኖርበት 7 ወሳኝ ተግባራት ምንድን ናቸው? የሚሉትን ጨምረን ልናስቃኛችሁ መጠናል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ህልም ለመኖር በጣም ልዩ ከሆኑ የኢሚግሬሽን ፕሮግራሞች አንዱ ነው። በፕሬዝዳንት ጆርጅ ደብሊው ቡሽ ተፈርሞ በ1990 ነበር የኢሚግሬሽን ህግ የሆነው። ይህ እድል በዋናነት የተጀመረበት ዓላማም በቀደምት ዓመታት ወደ አሜሪካ በብዛት ይገቡ የነበሩ ሰዎች በዋናነት ከላቲን አሜሪካና ከኤዥያ ብቻ የነበሩ በመሆናቸው የአሜሪካ ህግ አውጪዎች ይህንን አለመመጣጠን በመረዳት በአሜሪካ ላይ የሚያመጣው ጠባብ የሰው ኃይል አማራጭ የሀገሪቱን እድገት ሊገድብ እንደሚችል በመረዳታቸው ውክልና ከሌላቸው ሀገሮች የሚመጡ ሰዎችን ጭምር እድል የሚሰጥ ስርዓትን ለመዘርጋት ባደረጉት ስራ ነበር ወደ ተግባር ሊገባ የቻለው። ህግ ሆኖ ከጸደቀ ከ4 ዓመታት በኋላም ማለትም ከ1994 ጀምሮ አመልካቾችን መቀበል የጀመረ ሲሆን በሺዎች የሚቆጠሩ ህይወቶችን በመቀየር ሰዎች በአሜሪካ ውስጥ እንዲኖሩ እንዲሰሩና እንዲማሩ አስችሏል። ከዛን ዘመን ጀምሮ ታዲያ ብዙውን ጊዜ በወርሃ ጥቅምት ብቁ የሆኑ ግለሰቦችን በኦንላይን መስመር ማመልከቻቸውን ይቀበላል። ምዝገባ ጊዜው ካለቀ በኋላም አሸናፊዎችን ለመምረጥ ዕጣን መሰረት ያደረገ መንገድን ይጠቀማል። ይህ ሂደትም በአጋጣሚ ላይ ብቻ የተመሰረተና በሀብት ደረጃ ወይም ዝምድና ላይ ያልተመሰረተ ለመሆኑ ማረጋገጫ ነው። በዚህ መንገድም በየዓመቱ 55000 የሚሆኑ ሰዎች ግሪን ካርዶችን በዲቪ ፕሮግራም ይሸለማሉ። ይህንን እድል እጅግ ወርቃማ የሚያደርገው ነገር ደግሞ አሸናፊዎች የትዳር አጋሮቻቸውንና ከ21 ዓመት በታች የሆኑ ያላገቡ ልጆችን ከነሱ ጋር ወደ አሜሪካ መውሰድ መቻላቸው ነው። ነገር ግን በሎተሪው መመረጥ ብቻ ለግሪን ካርድ በራሱ ዋስትናን አይሰጥም። ቀጥለውም ተመራጮቹ ሁሉንም የብቃት መስፈርቶች ማሟላት ይኖርባቸዋል። የዳይቨርሲቲ ቪዛ ሎተሪ የማሸነፍ እድል በየዓመቱ የሚለያይ ሲሆን በተለምዶ ከ10 እስከ 15 ሚሊዮን የሚደርሱ ሰዎች በየዓመቱ ከመላው ዓለም ማመልከቻቸውን ያስገባሉ። ከነዚህ ውስጥም 55000 የሚሆኑ ተወዳዳሪዎች የዚህ እድል አሸናፊዎች ይሆናሉ። ይህ ማለት በአማካኝ የማሸነፍ ንጻሬው 1 ከ200 የሚደርስ ሲሆን እንደ አመልካቾች ቁጥር በየሀገሩም ይለያያል። ሌላው የዚህ ሎተሪ አስገራሚ እውነታ ደግሞ ለሁሉም አህጉራት በተመጠነ መልኩ መከፋፈሉ ነው። በዚህም በአፍሪካ፣ በኤዥያ፣ በአውሮፓና በአሜሪካ የተወሰኑ ቪዛዎችን ብቻ በመቶኛ ያገኛሉ። በአንድ ዓመት ውስጥ ከጠቅላላው ቪዛ ከ7% በላይ አንድ ሀገር መውሰድም አይችልም። ይህንን ሎተሪ ማሸነፍ ታዲያ ብዙ ጊዜ ህይወትን የሚለውጥ ክስተት ነው ተብሎም ይገለጻል። ከነዚህ ጥቅሞቹ ውስጥ አንዱ አሸናፊዎች በአሜሪካ ውስጥ በማንኛውም ቦታ የመኖር የመስራትና የመማር ህጋዊ መብት በመስጠት ህጋዊ ነዋሪ መሆን ማስቻሉ ነው። ይህም የተሻሉ ስራዎችን ማግኘት፣ ከፍተኛ ደሞዝና ህልሞን እውን ለማድረግ የሚረዱ ከፍተኛ የትምህርት ተቋማትን ማግኘት ማስቻሉ ነው። ከነዚህ በተጨማሪም በአሜሪካ ውስጥ አንድ ግሪን ካርድ ያለው ሰው ከ5 ዓመታት ቆይታ በኋላ ለአሜሪካ ዜግነት ለማመልከት ብቁ ይሆናል። ይህንን
የዲቪ ሎተሪ በማሸነፍ ከዓለማችን ቀዳሚ የሆኑ ሀገራትን ስንመለከትም ሩሲያ፣ ዩክሬን፣ ኡዝቤኪስታን እና አልባኒያ እንዲሁም ኔፓል ከቀዳሚዎች ተርታ የሚጠቀሱ ሲሆኑ ከአፍሪካ ደግሞ ግብጽ፣ ካሜሩንና ኬንያ ይጠቀሳሉ። በዚህ የዲቪ ሎተሪ ሀገራችን ኢትዮጵያ ያላትን ቁጥራዊ መረጃዎች ስንመለከትም ኢትዮጵያ በዓለም ላይ ከቀዳሚዎች ሀገራት ውስጥ የምትመደብ ከፍተኛ ቁጥር ያላቸው የዲቪ አሸናፊዎችን የያዘች ሀገር ስትሆን የዚህ ዋና ምክንያት ተደርጎ የሚጠቀሰው ደግሞ ከፍተኛ ቁጥር ያላቸው ኢትዮጵያውያን በዚህ እድል ላይ በስፋት ስለሚያመለክቱ ሲሆን እንደ አመልካቾች ቁጥር ከዓመት ዓመት ቢለያይም ቢያንስ ከ4000 እስከ 5000 ሰዎች የዚህ እድል አሸናፊ እንደሚሆኑ ቁጥራዊ መረጃዎች ያሳያሉ። በአሜሪካ የኢሚግሬሽን ሕግ መሰረት እንደ ሜክሲኮ፣ ቻይናና ካናዳ ያሉ ሀገራት ከፍተኛ ቁጥር ያላቸው ዜጎቻቸውን ወደ አሜሪካ ያስገቡ በመሆናቸው በዚህ እድል መሳተፍ ከማይችሉ ሀገራት ዝርዝር ውስጥ ተመድበዋል። ይህ የዲቪ ሎተሪ ከተፈጠረ ጀምሮ ታዲያ የስደተኞች መግቢያ በር ብቻ ሳይሆን የአሜሪካ የፖለቲካ ክርክር ርዕሰ ጉዳይም ነው። የተለያዩ ፕሬዝዳንቶች እና ሕግ አውጪዎች ፕሮግራሙን በተለያዩ መነጽሮች የሚመለከቱት ሲሆን አንዳንዶቹ የአሜሪካን ለሁሉም ስደተኞች የእድል ምድርና የዓለም አቀፍ ምልክት እንድትሆን ያደረገ ነው ብለው ይህንን ፕሮግራም የሚያሞካሹት ሲሆን ሌሎች ደግሞ ስደተኞችን በዘፈቀደ ከመምረጥ ይልቅ በችሎታና በኢኮኖሚያዊ አስተዋጽኦ ላይ ማተኮር አለበት ሲሉ ይተቹታል። ባለፉት ዓመታት የዲቪ ሎተሪን ለማሻሻል ወይም ለማጥፋት ብዙ ሙከራዎችም ተደርገዋል። አንዳንድ ፖለቲከኞች ለትምህርት፣ ለስራ ልምድና ለእንግሊዘኛ ክህሎት ቅድሚያ በሚሰጥ ብቃት ላይ በተመሰረተ ስርዓት ለመተካት ሐሳብም አቅርበው ነበር። በፕሬዝዳንት ዶናልድ ትራምፕ አስተዳደር ጊዜ ደግሞ የሀገሪቱን ኢኮኖሚያዊ ፍላጎት አላሟላም በሚል ፕሮግራሙን ሙሉ ለሙሉ ለመሰረዝ ከፍተኛ ጥረትም ተደርጓል። ነገር ግን ከኢሚግሬሽንና ከሰብአዊ መብት ተሟጋች ድርጅቶች እንዲሁም የፕሬዝዳንቱ የመጀመሪያ 100 ቀናት የሥራ አፈጻጸም ላይ በስደተኞች ዙሪያ እየወሰዱት ያሉት እጅግ አግላይ የሆነን ፖሊሲ በስፋት የሚቃወሙ ሰልፎች በአሜሪካ መካሄዳቸውን ተከትሎ ከዚህ በተጨማሪ ደግሞ በብዙ የኮንግረስ አባላት ጠንካራ ድጋፍ በመታገዝ ፕሮግራሙ እንዲቀጥል ተደርጓል። ይህ ቢሆንም ታዲያ በዘንድሮው የዲቪ አሸናፊዎች ላይ እንደ አዲስ የሚተገበሩ ነገሮችም እንዳሉ እየተጠቆመ ይገኛል። ከነዚህ ውስጥም ዋነኛው የጸጥታ ጥበቃን ለማጠናከር የተደረጉ ለውጦች የሚገኙበት ሲሆን በዚህም በዘንድሮ ዓመት የዲቪ አሸናፊዎች ሆነው ወደ አሜሪካ የሚገቡ ባለ ዕድሎች ሁሉንም የሕግና የደህንነት መስፈርቶች የሚያሟሉ መሆናቸውን ለማረጋገጥ እጅግ ከፍተኛ የጀርባ ፍተሻዎችን፣ ቃለ መጠይቆችን እና የደህንነት ምርመራዎችን ማለፍ ይጠበቅባቸዋል ተብሏል። ይህም በተለምዶ ቀላል የነበረውን የዲቪ አሸናፊዎች ምርመራ የበለጠ ፈታኝ እንደሚያደርገው እየተሰማ ይገኛል። ታዲያ በእንደዚህ አይነት ሰጣ ገባ ውስጥ ታጅቦ የቀጠለው ዲቪ 2026 በኢትዮጵያ አቆጣጠር ሚያዝያ 25 2017 ወይም በመጪው ቅዳሜ ውጤቱ በጉጉት ለሚጠብቁት አመልካቾች ይፋ ይሆናል። ምናልባት እድል ቀንቶት ማሸነፍ ከቻሉ ደግሞ ወዲያውኑ የሚከተሉትን ነገሮች በፍጥነት ማድረግ ይኖርብዎታል። ከነዚህ ውስጥም የመጀመሪያው ነገር በአሜሪካ ቆንስላ ኦንላይን መተግበሪያ ማዕከል ወይም በሲኢኤሲ በኩል ዲኤስ 260 ፎርምን መሙላት ሲሆን ሁለተኛው ደግሞ አስፈላጊ ሰነዶችን ማዘጋጀት ነው። ይህም የልደት የምስክር ወረቀት፣ ፓስፖርት፣ ከ6 ወር በላይ ከኖሩበት አካባቢ
የፖሊስ ማስረጃ፣ የትምህርት ሰነዶች እንዲሁም አስፈላጊ ከሆነ የጋብቻ የምስክር ወረቀቶችን ያጠቃልላል። ሌላውና ሶስተኛው ክፍል ደግሞ የሕክምና ምርመራ ማድረግ ሲሆን በኤምባሲ የጸደቀ የጤና ተቋም ላይ የሕክምና ምርመራ ማድረግ ይኖርበታል። ለዚህ ምርመራም አሸናፊው ሙሉ ወጪውን የሚሸፍን ይሆናል። አራተኛው ወዲያውኑ መደረግ የሚገባው ተግባር ደግሞ ኤምባሲ በመገኘት የቪዛ ቃለ መጠይቅ ማድረግ ሲሆን ሁሉንም ዋና ዋና ሰነዶችን እና በእንግሊዘኛ ያልተተረጎሙ ከሆኑ የተተረጎሙ ቅጂዎችን ይዘው በኤምባሲ መገኘት ይኖርበታል። በዚህ ጊዜም የቪዛ ማስኬጃ ክፍያ በአንድ ሰው እስከ $330 አካባቢ ድረስ አሸናፊው መክፈል የሚኖርበት ይሆናል። አምስተኛው ተግባር ደግሞ ቪዛውን መቀበል ሲሆን አሸናፊው በምርመራ ተቀባይነትን ካገኘ ቪዛውን ከታሸገ የኢሚግሬሽን ፖስታ ጋር በፓስፖርቶ ውስጥ የሚቀበሉ ይሆናል። እዚህ ደረጃ ከደረሱ በኋላ የቪዛ ቀነ ገደብ ከማለፉ በፊት ወይም ብዙውን ጊዜ ከሕክምና ምርመራ ቀን ጀምሮ ከ6 ወራት ገደማ በፊት ወደ አሜሪካ መግባት ይኖርበታል። ቀጣዩ ስድስተኛው መደረግ የሚኖርበት ነገር ደግሞ የዲቪ ቪዛውን ካገኙ በኋላ ወደ አሜሪካ ከመጓዞ በፊት USCIS ለተባለው ተቋም $220 ክፍያን በኦንላይን መክፈል የሚያስፈልግ ሲሆን ይህ ክፍያም የግሪን ካርዶን ለማተምና በሚያርፉበት አድራሻ ለመላክ የሚያገለግል ይሆናል። ከዚህ በመቀጠል የመጨረሻው ፕሮሰስ የሚሆነው የአውሮፕላን ትኬት ቆርጦ በረራውን ማከናወንና አሜሪካ ከደረሱ ከወራት በኋላም ግሪን ካርድ አሸናፊው ባስመዘገበው አድራሻ ግሪን ካርዱን መቀበል ይሆናል። ታዲያ እዚህ ጋር መርሳት የሌለበት ነገር ብዙ አጭበርባሪዎች ይህንን እድል እንደ መልካም አጋጣሚ የሚጠቀሙ ስለሆነ ይህንን ክፍያ ሲፈጽሙ በአሜሪካ መንግስት ኦፊሻላዊ ሊንኮችን መጠቀም መርሳት የለበትም። ይህ እድልም ታዲያ በመላው ዓለም በስራ እድል ማጣት፣ በጦርነት፣ በሙስና እንዲሁም በዝቅተኛ ደሞዝ ተከፋይነታቸው ምክንያት በሀገራቸው ተማረው ወደ አሜሪካ መግባት ለሚፈልጉ በመላው ዓለም ለሚገኙ ሚሊዮኖች ለ31 ተከታታይ ዓመታት ህልማቸውን እውን በማድረግ ምንም እንኳን በመንግስት የፖለቲካ አቋም ለውጦች ምክንያት እየተፈተነ ቢሆንም እስካሁኗ ሰዓት ድረስ ግን በጽናት ቀጥሏል። በመጨረሻም ለዲቪ 2026 አመልካቾች መልካሙን ሁሉ እንዲገጥማችሁ እየተመኘን ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ እያልን ለዛሬ አበቃን። ሰላም።